ሰዎች እንዴት ናችሁ? ዛሬ በሌላ ፕሮግራም ነው የመጣሁት። ክብር ለማግኘት ከፈለግን ማድረግ ያለብን ነገር ነው። ዝም ብሎ ክብር አይገኝም። ስለዚህ ከኛ ተነስተው ነው ክብር ሊሰጡን የሚችሉት። ክብር የምንፈልግ ሰዎች እነዚህ ነገሮች ልናሟላቸው ይገባል። ፕሮግራሙን ወይም ደግሞ ዩቲዩብ ቻናሉን ሰብስክራይብ ያላረጋችሁ ሰዎች ሰብስክራይብ፣ ላይክ፣ ሼር እንድታረጉት ጋብዛችኋለሁ። እውነተኛ ሁን። ሐሰት ክብርን ያፈርሳል። እውነተኛ ሳንሆን በሐሰት ውስጥ እየተመላለስን ክብር የምንፈልግ ሰዎች አለንና ይሄንን ልናገኘው አንችልም። ስለዚህ እውነተኛ ሰዎች ሁኑ። እውነት ብዙ ነገር ሊያስደርግ ይችላል። እውነት ከሰው ጋር ሊያጣላ ይችላል። እውነት ከሰው ላይ ያገል ይችላል። እውነት ብዙ ነገር ሊያደርስብን ይችላል። ግን እውነት ነው፣ አርነት ያወጣልና እውነተኛ ሁን። ቃልህን ጠብቅ። ብዙ ጊዜ በተለይ በዚህ ዘመን ቃል የሚፈርስበት ጊዜ፣ ቃል ከንቱ የሆነበት ዘመን፣ ቃል እንዲሁ በከንቱ ቃል ይገባል፣ ቃል ይፈርሳል። ስለዚህ ቃልህን ማክበር ያስፈልጋል ማለት ነው። ሌሎች ሰዎችንም አክብር። ሌሎች ሰዎችን ካከበርክ አንተ ትከበራለህ ማለት ነው። ትዕግስትንም ማሳይ ማለት ሰዎች ሊያጠፉ ይችላሉ። ፖዚቲቭሊ ኔጌቲቭሊ ሊያቆት ይችላሉ። ማጥፋታቸውን ሁሉ ላያውቁ ይችላሉ። ስለዚህ ሰዎችን ትዕግስት ይኑርህ። ስህተትን ተቀበል። ከተሳሳትክ ተሳሳትክ። በቃ ምንም ብዙ ጊዜ ሰዎች ስህተታቸውን አይቀበሉ። ስለዚህ ስህተትን ተቀበል። ሰዎችን አትናቅ። ሰዎች ብትንቅም እንኳን ሐሳባቸውን ነው ልትቃወም የሚገባ እንጂ ማንነታቸውን ወይም ደግሞ ስብዕናቸውን አይደለምና ሐሳባቸው ግን ትክክል ካልሆነ በመነጋገር ልትፈቱት ትችላላችሁ። ስራህን በታማኝነት ስራ። ይሄም በዚህ ዘመን በጣም አስቸጋሪ የሆነበት ጊዜ ነው። ስራን መስራት የመሰለ ነገር፣ ስራን አክብሮ መስራት የመሰለ ነገር፣ ስራን ለስራ ዋጋ መስጠት፣ ገንዘቡን ብቻ ፈልገን ስራውን ግን ማንፈልግ ሰዎች አለና ስራ ነውና የሚያስከብረ፣ ስራ ነውና ከፍ የሚያረገን፣ ስራ ነውና ገንዘብ የሚያስገኘን ስራችንን ማክበር ይጠበቅብናል ማለት ነው። ለራስህ ደግሞ ታማኝ ሁን። ለራስህ ታማኝ ሁን። አዎንታዊ ባህሪን አሳይ። አሉታዊ ባህሪ ያላቸው ሰዎች አሉ። ኔጌቲቭ ነገር አይሆንም፣ አይሳካም፣ እንደዚህ ሆኜ እንደዛ ራሳቸውን የሚረግሙ እንደዚህ አይነት ሰዎች መሆን መቻል የለብህም። ሁልጊዜ አዎንታዊ ነገር ሲኖር ሰዎች ሁልጊዜ ለምክርም ለተለያየ ነገርም ወደ አንተ ነው የሚመጡት ማለት ነው። ሐሜትን አታሳልፍ። በቃ ሲያሙ ትክክል አይደለም ተስተካከሉ በል ማለት ነው። ራስህን ደግሞ አሻሽል። በተለያየ ሚንስ በትምህርት ሊሆን ይችላል፣ በገንዘብ ሊሆን ይችላል፣ በማህበራዊ ጉዳይ ሊሆን ይችላል። ራስህን ደግሞ አሻሽል። እንግዲህ እነዚህን ነገሮች በጥቂቱ እነዚህ ነገሮች በህይወታችን ማድረግ ከቻለን የተሻለ ላይፍ፣ የተሻለ ኑሮ፣ የተሻለ ማንነት እንደገና ደግሞ ክብርም እናገኛለን ብዬ ነው ማስበው። ቤተሰቦቼ አመሰግናለሁ። የዛሬ ፕሮግራማችን እዚህ ላይ ያበቃል። ላይክ፣ ሼር፣ ሰብስክራይብ እንድታደርጉት ጋብዛችኋለሁ። ጠቃሚ ከሆነ ሐሳባችሁን በኮሜንት አሳውቁን። አመሰግናለሁ።